in Chicago. I can't save you. You didn't pick up? Right. It went to voicemail. Yeah. It's too late. What's done is done. No. There's nothing I can do, Bojack. I'm not real. None of this is. Bojack. Doesn't matter. Can I stay on the phone? ሶ ወደ ቪዲዮአችን ስንመለስ ዛሬ አንድ ቢግ ምንድነው ቼንጅ ነበር በእግር ኳሱ ላይ። ቼንጅ ዛሬ ሆኖ ሳይሆን ለወደፊት የእግር ኳሱ ላይ በጣም ኢምፓክት የሚደረግ ኢንቨስትመንት ሊደረግ ነው። ሶ ያ ኢንቨስትመንት አሴሆል ካልቸሩንም ኢንፍራስትራክቸሩንም እያንዳንዱን ነገር ነው የሚቀይረው። ብዙ ጊዜ የግል ካምፓኒዎች ወደ መንግስት ካምፓኒዎች ሼር ሲገዙ ኦር ደግሞ ኤኒቲንግ ኢንቨስትመንት ሲደረግ አብሮ ያለው እያንዳንዱ ነገር ነው የሚቀየሩና እኛም እግር ኳሱ ላይ እየሰራን ባለንበት ሰዓት እንደዚህ አይነት ቼንጆች ሲኖሩ አሴን ኦፖርቹኒቲ ኦር ደግሞ መቀየር ማስተካከል ያለብንም ነገር ካለ እንደ ካምፓኒ ኦነር ስትሆኑ በዛው ልክ ዲስከስ ነው ያደረግንበት ዛሬ። የኢትዮጵያ እግር ኳስ ላይ ያለው ፎር ዘ ኔክስት 5 years ምናምን በጣም አስደንጋጭ የሆነ ለውጥ ነው የምናየው። እስከ ዛሬም ቢሆን አንድ ማሰበው ነገር አለኝ። የእግር ኳስ ላይ ያሉ አብዛኛው ቲሞች እንደዚህን ያህል ሊያድጉ ያልቻሉበት ምክንያት ፖሲብሊ ራስ ገዝ ባለመሆናቸው ነው። ኦኬ እንደ ቢዝነስ ካምፓኒ ራሳቸውን አዋቅረው እና በየአመቱ በጀት ሲደረግላቸው ያሉ ክለቦች ኢትስ ዲፈረንት ነው። ያ በሱ ዲስከስ አድርገናል። ያው የግል ካምፓኒዎች ስለሆኑ ፉትቦል ላይ ብቻ ሳይሆን ሌሎች ስፖርቶች ላይም ቼንጆችን እየፈጠሩ ያሉት አጠቃላይ ስፖንሰርሺፕ ዲልም ማሊያው ላይም ገብተው አጠቃላይ የመንግስት ካምፓኒዎች ሳይሆኑ የግል ካምፓኒዎች ስለሆኑ የግል ካምፓኒዎች እንደዚህ አይነት ነገሮች ላይ ሲገቡ ጀስት ቼንጅ እንደሚፈጥሩ ይታወቃል። የሆነ ያክል ልዩነቶችን እንደሚፈጥሩ ስለሚታወቅ እንደዚህ አይነት በተለይ ከእግር ኳስ ፌዴሬሽን ጋር ተስማምተው እየሰሩ ያሉ የግል ካምፓኒዎች ካሉ በእርግጠኝነት ትልቅ ቼንጅ ሊያመጡ ስለሚችሉ የግል ካምፓኒዎችም ዝም ብለው ፉትቦሉ ሰርቫይቭ እንዲያደርግ ሰው የሚመጡት ራሳቸውንም ተጠቃሚ ለማድረግ ነው የሚመጡት። ራሳቸው ተጠቃሚ እንዲያደርግ ደግሞ ስፖርቱንም ማሳደግ አለባቸው፣ ፉትቦል ጌሙንም ማሳደግ ስላለባቸው ምን አይነት ቼንጆችን ሊያመጡ እንዳሰቡ በእርግጠኝነት ማናቆም፣ ነገር ግን ትልቅ ቼንጅ ሊያመጡ ይችላሉ ብዬ አስባለሁ። እኔ በራሴ ያ እንደሰማችሁት ነው። በእርግጥ በዚህ ቪዲዮ ላይ ዮናታንን አላስተዋወቅኳችሁም። ጀስት ወደ ቶፒኩን የገባሁት አንዴ ራስን አስታውቅላችሁ። ዮናታን እንዳይት እባላለሁ። የዲጂታል ስካውቲንግ ሲስተም ኮፋውንደር ነኝ። ኮፋውንደር እንደሰማችሁት ነው። ምንድነው የስታርታፕ ካምፓኒ ቢልድ ስታደርጉ አሁን ላይ ፋውንደር የሚለው ጀስት ኔም ነው። እኛ ኔም ነቱን ትተን ጀስት ኦን ማድረጉ ላይ ነው እየሰራን ያለ ነው። ያ እስቲ ዊል ሲ ዋትስ ገና ሃፕን። ጆርኒውን እኔ አብሬ ሼር አደርጋቸዋለሁ። ይመቻችሁ። Okay, I know I just saw you this afternoon, but it's been such a long time, and you were the last person that I expected to see today, and surprisingly, it just made me really happy. You look good. So, ወደ 2 ወር ከምናምን ጊዜያት ዌብሳይቱ ሆስት ዶሜኑ ኤክስፓየር አድርጎ ጀስት ቪዚብል አይደለም። በዚህን ሰዓትም ደግሞ ትላንትና ማታ አንድ ቪዲዮ መጣልኝ። በእርግጥ ተልኮልኝ ነው። ያ ቪዲዮ ጀስት የዲጂታል ስካውቲንግ ኤግዛክትሊ ክሎን የተደረገ ሲስተም ባለለውም የጀስት አፕሊኬሽን ነገር ነው የተለቀቀው። ሶ ያ አፕሊኬሽን iOS ላይ በእርግጥ አልተለቀቀም። እንትኑን አላየሁትም iOS ላይ ቼክ ለማድረግ ግን ዲስክሪፕሽኖቹ ምናምን ቼክ ሳረጋቸው ሊስት እያደረጋቸው ያለው ጀስት እኛ እየሰራ ነው ያለውን አይነት የዲጂታል ስካውቲንግ አይነት ሂደት ነው። ያ ሂደት ያ አፕሊኬሽን ክሎን የተደረገው ሙሉ ለሙሉ ማለት ነው። ሶ በተዘረዘረው ዲስክሪፕሽን ልክ ከሄድን ያ በእርግጥ ሙሉ ለሙሉ ክሎን ተደርጓል።
ሰው ራሚኔን እንዴት ታያለህ ካላችሁኝ ያው በዚህ ዓለም ስንኖር ጀስት ብዙ ካምፓኒዎች ክሬት ይደረጋሉ። ከጎናቸው ደግሞ አብሮ ኮምፒት የሚያደርግ ሌላ ካምፓኒዎች ክሬት ይደረጋሉ። ሰው እነዚህ ካምፓኒዎች እርስ በርስ ኮምፒት በሚያደርጉ ሰዓት ሁለቱም ግሮ ያደርጋሉ ማለት ነው። እንደዚህ አይነት ቻሌንጆች ሜቢ እኛ ካለንበት አሁን ላይ ያለውን ሲቹዌሽን ሞር እንድንሰራበትና ሞር ቻሌንጁን እየተጋፈጥ ነው የምናሳይበት ሂደቶች ይፈጠራሉ። ሰው አሪፍ ነው። ያ ጀስት ትንሽ አይዲያውን ለውጥ አድርጎ ኦር ደግሞ ሌላ አይነት ወይ ቢሆን ያው ኢንተርፕረነር ጀስት እንትን ይሆናል፣ ክሬቲቭ ነገር ይሆናል። ግን ኤግዛክትሊ መሆኑ ኦኬ ኢትስ ኦኬ ነው። ቢኮዝ ጀስት ሃይላይት ኮፒ ማድረግ እና ጀስት ዲፕ የሆነ ነገር መስራት ቀላል አይደለም። ጀስት ኮንሰፕቱ ምናምን ማውጣቱ ከባድ ነው። እኛ ይህንን ፕሮጀክት ለመስራት ወደ 2 ዓመት ምናምን ጊዜ ነበር የፈጀብን። ኦልሞስት አሁን 3 ዓመቱ ሊይዝ ነው። እንዳልኳችሁ ያንን ጊዜያቶች ይህን ያህል ጊዜ የወሰደበት ምክንያት ዋይድ ስለሆነ ነው፣ በጣም ዲቴይል ስለሆነ ነው። ጀስት የሆነ አይነት አፕሊኬሽን ኦር የሆነ አይነት ሶፍትዌር ሰርተን ፐብሊሽ ማድረግ እንችል ነበር፣ ግን ያ በቂ ስላልሆነ ነው። ኒቹ በጣም ዲቴይል ስለሆነ ነው ይህን ያህል ጊዜ ቴክ ያደረገው። ያ ኮምፒቲሽኑ ሜዳውም ይኸው ፈረሱን ይኸው አብረን እንጋልበዋለን። ያ እስቲ ጆርኒ ይቀጥላል። እስቲ እናያለን። መልካም ጊዜ ይሁንላችሁ፣ ይመቻችሁ። She like you, huh? How do you know? I know. The eyes, Chico. They never lie. የት ነው ያለነው? God dang. ሰዓቱ እስቲ በደንብ ከታያችሁ ከሌሊቱ 1 ሰዓት ተኩል ይላል። በእኛ ሀገር ወደ 7 ሰዓት ማለት ነው። ወደ ኦልሞስት 7 ሰዓት ተኩል ማለት ነው። የኢንተርፕረነርሺፕ ኦር ደግሞ የስታርታፕ ኦነር ሆናችሁ የተለያዩ ኬሪየር ፓዝ ይኖራችኋል። ላለፉት ሳምንታት ኦር ደግሞ ላለፉት ወራት ማለት ይቻላል ኤቭሪ ዴይ ማለት ይቻላል በጠዋት ስነሳ አይ ፊል ላይክ ሺት እኔነቴን እጠላለሁ፣ ኬሪየሬን እጠላለሁ፣ የምሰራውን ስራ እጠላለሁ ኦር ኤኒቲንግ እየሰራሁበት ያለውን ነገር እያንዳንዱ ነገር ነው የምጠላውና ላልፈው አልቻልኩምና ማለት ሃንድል ላረገው ላለመቻል ነው ያስደረሰኝ እና የብዙ ሰዎችም ችግር ነው። ያው ፊሊንጉ ቢኖርም ሃንድል የሚደረግበት ሂደት ነውና የሚወስነው ምንድነው ሶሉሽኑ ብዬ ያሰብኩት እንደዚህ አይነት ፊሊንጎች ማስተር ማድረግ ነው ሶሉሽኑ ማለት ነው። ራሚን እንዴት ነው እንደዚህ አይነት ማስተር የሚደረጉት? ዚያር ፊሊንግ ናቸው፣ ኢሞሽን ናቸው። እንዴት ነው እንደዚህ አይነት ነገራቶች ሁኔታዎቹ ናቸው ይህንን ፊሊንግ ያመጡት። ስለዚህ እንዴት ነው ማስተር የምናደርጋቸው ሚል ጥያቄ ካነሳችሁኝ ፊሊንጎች እስከሆኑ ድረስ ፉልፊልመንት ነው እነዚህን ፊሊንጎች መስመር የሚያስይዛቸው። ሁሉም ሰው የራሱ የሆነ ኬረር አለው፣ አቺቭ ለማድረግ የሚሞክረው ጎል አለ። ዳይ ቱ ዳይ ያንን ፊል ባረገ ቁጥር ደስ ስላለው ኦር ደግሞ መስራት ስለተሰኘው ዶፓሚናችሁ ሂት ስላረጋችሁ ስለዛ መስራት ፍላጎታችሁ ከመጣ ስቲል ለዚህ ፊሊንግ ሶሉሽን አትሆኑ ማለት ነው። ስለዚህ ምንድን ያደረኩት እኔ ማንኛውም አይነት ታስክ ዛሬ ማታ አሬንጅ አድርጋችሁ ታድራላችሁ ማለት ነው። ነገ ላይ ልክ ስትነሱ የትኛውንም አይነት ፊሊንግ ውስጥ የትኛውንም አይነት ሙድ ውስጥ ብትሆኑ እነዛን ታስኮች ከማድረግ ወደኋላ አትኑም ማለት ነው። ክላስ መሄድም ሆነ ስፖርት ቤት መሄድ ከሆነ ያንን ታስክ ፉልፊል በማድረግ የምታገኙት ኦር ደግሞ ኮንተንት ክሬተር ከሆናችሁ የሆነ ክሊፕ ወስዳችሁ ኦር ደግሞ ማድረግ መሞከር ከሆነ ኤኒቲንግ ያላ ኬሪየር ፓዝ ሆነ አይነት ታስኮችን በሰራችሁ ቁጥር
ከጠዋት ጀምሮ እየሰራችሁት ደስታ ይሄን ፊሊንግ ባላንስ እያደረገው ይመጣል ማለት ነው። ቺት ኮዱ እንዴት ነው ማስተር ታደርጉታላችሁ? ማስተር የምታደርጉት እኔ የ30 ቀን የ60 ቀን የሚባሉ ታክቲኮች ምናምን ብዙ ጊዜ አላምንባቸውም። ጀስት ማይንዳችን ለዛ ጊዜ የሚገደብ ስላልሆነ ማለት ነው። ላይፍ ስታይላችሁ ማድረግ አለባችሁ። አቺቭ ለማድረግ የምሞክሩት ኬረር እስከሆነ ድረስ አብራችሁ ሊያስኬዳችሁ የሚችለውን አይነት ላይፍ ስታይል ታደርጋላችሁ ማለት ነው። በዚህ ሂደት ውስጥ ይህንን ላይፍ ስታይል ዴይ ቱ ዴይ እንደማድረግ መንገድ ስትቀርጹለት እነዚህ አይነት ፊሊንጎችን ማስተር እያደረጋችሁ ሳታስቡት ደስም አላችሁ whether you feel it or not whether you happy or not የነዛ ታስኮች መስት ደን መደረግ አለባቸው ማለት ነው። በዛ ሂደት እንደዚህ አይነት ሞመንቶችን ማምላት ትችላላችሁ። ዛሬ ላይ የሆነ ታስክ መስራት አለባችሁ። ስለዚህ ይህንን ታስክ ለመስራት ሙድ ውስጥ አይደላችሁም ብላችሁ ትታችሁት ከሄዳችሁ ድጋሚ ማይሆን ሳይክል ውስጥ ነው የምትገቡትና ለኔ ሰርቶልኛል ፐርሰናሊ በጣም ስቲል አለ ግን እንደነገርኳችሁ ማለፍ የምችሉት ደም በማድረግ ነው። ምን ሊፈጠር እንደሚችል አላቅም። ሙድ ውስጥ ሊሆን ይችላል፣ መጥፎ ሙድ ውስጥ ሊሆን ይችላል። ደግሞ መደረግ ያለባቸውን ታስኮች ከማድረግ ዞር አልልም ማለት ነው። ስለዚህ ፕሮዳክቲቪቲያችሁን ቡስት ታደርጋላችሁ። ከኬሪራችሁም ሁልጊዜም 1% ኤቭሪ ዴይ ቼንጅ እያደረጋችሁ ትመጣላችሁ ማለት ነው። ያ አይ ሆፕ ይረዳችኋል ብዬ በደንብ አስባለሁ። እኛም ጆርኒ ካምፓኒ ሲባል በአት ያንግ ኤጅ ብዙ ቻሌንጆች አሉት። የሚጨበጥ ነገር ሳይኖራችሁ ነው የምትገቡበት። የሚጨበጥ ስላችሁ ሮድ ማፕ አይነት ወዮች የሉም። ፎሎ የምታደርጓቸው አይነት አድማየር የምታደርጓቸው የቅርብም የሀገር ውስጥም ብዙ ጊዜ አይገኙም። አት ያንግ ኤጅ ላይ ስትሆኑ ግን ሜቢ እናንተ ትሆናላችሁ ለሌሎች ሞዴል የምትሆኑት። ስለዚህ ኪፕ ፑሽንግ ማለት የምችለው ቪዲዮን እስከዚህ ድረስ ካያችሁት በእርግጠኝነት ትወዱታላችሁ። በሌላ ቪዲዮ በእርግጠኝነት አገኛችኋለሁ። ይመቻችሁ። መልካም አዳር።